ሰነኛ ክፍል ክራሽ ነበረኝ። ማጂክ ማለት ነው። አንድ ሊስትሮ የሚሰራ ልጅ አለኛ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመድኃኒዓለም ቤት ነው ደግሞ የአማርኛ ፊልም አዳነ ይሙት እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ ሰላም አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ብቸገር ምን ልሆን እንደምችል ይማር ሁሉም እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለውም። ሜካፕ ግን አልተቀባም። እኛም እናሰክራለን፣ በጣም እናሰክራለን። እሺ በርገዲ ነካ እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልጽ አይደለም በግድ ላጉኝ በማርያም በሱ በኩል ልታልፊ ናው አይታርገው እገባለሁ። ከዛ አዳነ ወይኔ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለም ምስክሬ ነው አሁንም ድረስ አለ። የሊስትሮ ካገዛ ቤቱ እስቲ አዳነ ፍሬ አላ እቤት አዳነ ይሙት ያው እግዚአብሔር በዛ ምክንያት ነው ሊስትሮ የገዛው። ይሰበስብና ቁጭ ብሎ ራሱ ይወለውላል። አዳነ በጣም ያስወለወልኩ ሳስቸገረው ፍሬ አታውቅም ጉዱን አላወቅም። አታውቂማ ይሄን ጉድ አውቀሻል እንጂ